እንዴት ናችሁ ቤተሰቦች? ደህና ናቸው። ደህና ናቸው። አይታችኋል? ጠይቃችኋልሽ መሰለኝ። ምን ደህንነታቸው መቼ? ዛሬ አልጠየኳቸው። መች ጠየኳቸው? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እሺ ዛሬ የምናየው ነገር ምን መሰለሽ? ዛሬ የምናየው ቲክቶክ ክሬቲቭ አዋርድ እኛ የምንፈልጋቸውን ማን ቢያሸንፍ ደስ ይለናል የሚለውን ነው የምናየው። እናንተም ደግሞ አብራችሁን ቹዝ ታደርጋላችሁ። አብራችሁን ቆዩ ነው የሚባለው። አብራችሁን እስከ መጨረሻ ድረስ ቆዩ። እስቲ ዛሬ እንምረጥ። ከምንድን ነው የምንጀምረው? ከፈኒስት አይደለ? ከፈኒስት እሺ፣ ከፈኒስት እንጀምር። ፈኒ ምናምን ከሚለው ነው የምንጀምረው ማለት ነው። እሺ፣ ፈኒ ኮሜዲ ኮንቴንት ክሬተር ከነዛ ውስጥ እስኪ እናያለን። ማነቃቸው አሉ ብዙኛ ብዙም ቲክቶክ ብዙም አናይም። አዎ፣ ማን ይሄ ጆኒ ነው የሚለው? እሺ፣ እዚህ ጋር ኤላትሪክ አምና ስለበላ ነው እንደዚህ የሰጣችሁት 1.2 ሚሊዮን what the hell እንትን እኮ ነው ፎሎወርስ ኦኬ ቮታ 670 ብቻ ቀንሷል። በጣም ቀንሷል። ኤላትሪክ ይችላል ወይስ 670 አበቃል? ኦኬ አበቃል ይችላል። አበቃል አንቺ ስንት ነው? 12000 አበቃል ላይ አበቃል። እኛ አበቃል ነው የምናስበው። ብዙም ግን ቮት የላቸውም 900 ምናምን ነው። እሷ ቮት እያደረጓቸው እንጂ ምንድነው? ማንም የሚመችሽ አንቺ? አበቃል ይመችኛል። አብዮኤልም አሪፍ ቮት አለው አይመስልሽም? ጎበዝ ነው እሱም እኮ ግን ብዙዎቹን ያላቃቸው ቤኪም ተመርጧል መሰለኝ በደንብ እንትን አለው። ሌላስ ቤኪ ግን ፈኒ ፈኒ ሊሆን ይችላል። ብዙ ጊዜ ዳኒ ሮስት 44 ነው። ሮስት እያደረጉት ነው ለራሱ እሱ ራሱ ሮስት እያደረጋችሁት ነው። ማን ይመችሻል አንቺ ግን? ማን ይመችሻል? ለኔ ይመች እንዴ? ይሄ ልጅ ገብቷል። እሷ ማጌ ነው የሚለው። ማጌ ምንድነው ኮንተንቱ? በቅርቡ ነው የጀመረው። ፎሎ ማደራረግ ምናምን ነው የሚሰራው። አት ሴም ታይም ፈኒ ኮንቴንት ይሰራል። በቃ እኔ ነቢል ኑር እኔ የምር ነቢል ኑርን መርጠው ነበር። ነቢል ኑር እንትን ላይ ፈኒ ላይ ብዙም አይደለም ግን አሁን ላይ ላይፍ ስታይል ምናልባት ካለ ዛሬ ሊመረጥ ይችላል። ይሄ ሰውዬ ሰማን ነው የሚባለው። ጸጋይ ነው የሚባለው። 7000 ጸጋይም አሪፍ ይመስለኛል። በቃ እኛ የመረጥነው ማለት ነው። ቆይ እስቲ ማን ነው ይሄም ይመቸኛል። ማን ነው ስሙ? አቢ ወለላው እሱም ጎበዝ ነው። እኛ ግን ይሄ ነው በማን ነው? በአበቃል ነው አይደል? እንትናሳ ምን አበቃል ነው? እንትና ማን ነበር ስሙ? ስሙን አምጪልኝ። የለም እዚህ ውስጥ ያለች ዶሚኒክ ነው። ዶሚኒክ ያ ዶሚኔት ነው እንጂ ዶሚኔት ኑሪ ዶሚኔት እኛ ስማቸውን አናውቃቸውም። ለዛ ነው ይሄ ይቅርታ if we mispronounce your name guys አይደል? ሚስፕሮናንስ ካደረግን በጣም ይቅርታ። ግን ዶሚኔት ኑሪ የሚባለው ልጅ በጣም ጎበዝ ነው። እኛ እሱ ነው አበቃል እንትተናል። እሱን የመረጥነው የምር አሁን ላይ እሱ በጣም እስኪ አሁን ደግሞ ከምንድን ነው የምናየው? ፈኒ ኮሜዲያን ቤስት ሶሻል ኢምፓክት ኦኬ ቤስት ሶሻል ኢምፓክት የፈጠሩ ኮንቴንት ክሬተርስ ማለት ነው። አብነት ባለፈው አልበላም። አብነት በልቷል። እኔ እንጃ ሰዎችን ሄልፕ በማድረግ ምናምን ዶክተር አብይ ያ ሁሉ ጊዜ ይሄ ልጅ በጣም የሚመችኝ ስለኔ የምር አሁን እኔ እንትና ቢያሽን ስለኔ በጣም ጎበዝ ነው። አንደኛ እሱ ቢመረጥ እኔ ደስ ይለኛል። ስለኔ ጎበዝ ነው በጣም 500 ምናምን ነው ያለው። ስለኔ መልክተኛውም በቃ መልክተኛው ለራሱ በጣም ጎበዝ። ከዚህ ውስጥ ግን ላይክ ማንኛቸውን ከማንኛቸው እንደማበላልጥ አላውቅም። ግን በጣም አሪፍ ቦታ ያለው አብነት አሪፍ ምርጫ አለው። ዶክተር አብይ ማለት ሲጀመር እዚህ ውስጥ ያሉ ግን በቃ እኔ የሚመቸኝ ግን ኦ ማይ ጋድ እንትላስ ልጅ ኪንግ እንደሚለው ኪንግ ቢፊጃ ግን ጎበዝ ነው ማለት የራሱ I don't know how to pronounce your name guys። እኔ ግን ደስ የሚለኝ ስለኔ is the best። እኔ እዚህ ጋር መምረጥ አልቻልኩም ማለት ሁሉም ጎበዝ ናቸው። የምር ጎበዝ ናቸው። ግን እኔ ማየውና ደስ የሚለኝ ሁሌ የሚመጣልኝ ደግሞ ስለኔ የሚለው ነው። እሱ ጎበዝ ነው ያስባል። ስለኔማ ቪዲዮዎቹም ጥርት ያሉ ናቸው። የምር ስለኔ ጎበዝ ነው። ስለዚህ ስለኔ መረጥነኛ እንጂ ከነዛ ጋር በጣም ሁሉም ጎበዝ ናቸው። ሁሉም ጎበዝ ናቸው። ቤስት ሄልዝ ምናምን ይለፈንት አይተን ስለማናውቅ መምረጥ አንችልም።
ስቲም ኦኬ ሀሪፍ አስተማሪ ምናምን በሚል መስለኝ ደግሞ ይሄ ቲቸር ዳኒ አይደለ? ቲቸር ዳኒ ያ ቲቸር ዳኒ ይመስለኛል። ወይም ደግሞ እንትን አይደለም እንደ ግን ማራኪ የለም ነው ባለፈው በልቷል ብላችሁ ነው በልቷል እኔ እንጃ። ኦኬ በቃ ከዚህ ውስጥ ቲቸር ዳኒ እንዴ ዩቲዩበር ለራሱ ጎበዝ ነው። ዩቲዩበር ማለት ለዩቲዩብ አሰራር ምናምን ዩቲዩብ ላይ የሚሰራው ጎበዝ ነው። ግን ያው ሁሉንም ሊያካት ስለ ትምህርት ቲቸር ዳኒ አሪፍ ካለው እሱ ቲቸር ዳኒ መርጠናል። በቃ ሲስተም ቲቸር ዳኒ መርጠናል። ክሬቲቭ ኤዲቲንግ ኤንድ ኢፌክት ኤዲቲንግ አኑ ጎበዝ ነው። ሌላ ግን ሌሎችን አላውቃቸውም። ይሄ ልጅ ጎበዝ ነው ማለት ሀሪፍ ስራ ነው የሚሰራው። ስለምንድን ነው የሚሰራው? ስለ ምን አይነት ኤዲቲንግ ምናምን ላይ ኤዲቲንግ ነው የሚሰራው። ግን እራሱ ኑሮ ምን አይነት ኤዲት ልበልሽ ከገባም ቆይ አሳይሻለሁ በኋላ ወይ እና ስለማላውቀው ነው የማውቀው። አንደኛ የመጀመሪያው ልጅ አኑ ፎቶ ኤዲት ነው የሚያደርገው ምናምን። ይሄ ግን እዛው ላይ ቪዲዮ ላይ እና ደግሞ እንትና ልጅ ራም አንደኛ ነው። ራማስ ነው የሚለው ራምሳ ነው መሰለኝ። ነው ጋይስ ግን እሱም ራም ይመቸናል። ጎበዝ ነው ራምሳ። እሱ አንደኛ ነው። ቮቱም የሱ አሪፍ ይመስለኛል። በቃ ልጅ ራምሳ ጎበዝ ነው። ሌሎችን አናውቃቸውም እውነት ለምን የምናውቃቸውን ነግረናቸዋል። ግን ጎበዝ እንትን ናቸው። ልጅ ራምሳ ኤዲቲንግ ጎበዝ ናቸው። አይ ጎበዝ ናቸው፣ ሁሉም ጎበዝ ናቸው። ግን ማናውቃቸዋለሁ እዛ ውስጥ። ቤስት ዳንሰር እንትና የት ገባ ያለች ሴት ወንድ ነው? ቤስት ዳንሰር ይሄ ልጅ ማነው? ዳዊት ዳዊት ጎበዝ ነው። ዳዊት ጎበዝ ነው። ብዙም እኔ ዳንስ አላይም፣ ግን እንዴ ጃኒ ለራሱ አንደኛ በጣም ጎበዝ ነው። እሱ ለራሱ ዳንስ ጎበዝ ነው። ጃኒ ጎበዝ ነው። ጃኒ እኔ እንትን ላይፍ ስታይል ሲያሳይ ነው ብዙ ጊዜ እንትን የምለው ሲዳንስ ስላላየ። በቃ እኛ ማንን መረጥን? ዳዊት ይሻላል መሰለ። ወደታችም አሉ ብዙ። ይሄ ልጅም አለ። ጎበዝ ናቸው ሁሉም። ጃዝሚንም ጎበዝ ነች። ጃዝሚን አይቻለሁ። በቃ ማንን ቹዝ አደረግን አሁን እኛ? ዳዊት መርጠናል ጋይስ። ቤስት ዳንሰር አይተናል። ቤስት ሚውዚክ ፕሮዳክሽን እንትና ማን ነበር ስሙ? የወቸው ጉድ ላይ የሚሰራው ማለት ነው። ወቸው ጉድ ቦንዜማ እነዚህ ህጻናት ልጆች ገብተዋል። ምንድነው? ኤልሹ ኤንድ ዮሲ እነዚህ የሚዘፍኑት። ኦኬ ይሄንን ጋሱ ለሱ አልስጣት፣ ምክንያቱም እኔ ብዙም አላውቃቸውም። እንዴ ይሄው እንትና ስቲፎ በሚውዚክ እኮ ነው። ስቲፎም ተመርጧል። ይሄው ማን ነው? ዮንዚማ እኔ ዮንዚማ ጎበዝ ነው ይመቸኛል እውነት ለመናገር። ብዙም ቮት ግን ብዙ የለውም። ኦኬ ሰውዬ እንትን የሚያደርገው ብዙ ጊዜ የሆነ ድምጽ ሲገባ ኤዲት ያደርጋል። ማን ነው ስሙ? መታፈሪያ ብዙ ጊዜ ልጆቹን ያበረታታል ብዬ ስላየሁት ነው። የወንዚማ ግን አሪፍ ቮት አለው 6000 ምናምን አለው። ኦኬ እሷ የወንዚማ መርጣለች፣ እኔ መታፈሪያ መረጥኩኝ እዚህ ግሩፕ ላይ። የወንዚማ ጎበዝ ነው። በቃ የወንዚማ ነው ሲጀምር አሪፍ ቮት ያለው የወንዚማ ጎበዝ ነው። ግን ጎበዝ ነው። አረ አምና ስለበላህ ብዬ ነው። በልቷል እንዴ? በምን እንደዚህ ያምር። ኦኬ ቤስት ትራቨል ሌትስ ጎ። ማን ነው የሚመረጠው? ትራቨል የሚመቸኝ ኦብቪየስሊ ጃኒ እንትና የለም አይደል? መቼስ ዮኒ እንትና የለም። የእናት ልጅ መቼስ እዚህ ውስጥ ይገቡ። ከገባማ አቤል ነው እንጂ አቤል አለ እንጂ ይሄ በጫካ ላይ ምናምን የሚለው ሰው እሱም ጎበዝ ነው። እኔ ማንንም ይሁን እኔ ጃኒ ነው። በጫካ ላይ ምናምን እንደውም ጫካ ውስጥ እየወሰደ የሚያስተምራቸው ሰውዬ ገባኝ። ግን ጃኒ የለም። ፉዬ ነው የሚባለው። ጃኒ የለም። ስለዚህ ሌላ መምረጥ አለብን። ሳያም ጎበዝ ነው። ጃኒ ነበር አረ በጫካ የሚለው ጎበዝ ነው። በቃ በጫካ እንሂድ በጫካ ምናምን የሚለው ጎበዝ ነው። በጫካ እንመርጣለን። ለምን ገብቶ ነው ጃኒ በትራቭል ካልገባ? እንትና ላይፍ ስታይል ገብቶ ነው። ላይፍ ስታይል ትራቭል አይተናል ጋይስ። ቤስት ምንድነው? ሪቪው ኮንቴንት ሪቪው። ኦኬ ፉድ ሪቪው ማለት ነው አይደል? ጃኒ ታዲያ ፉድ ሪቪው ይሰራል? አራውቅ ይሰራል እኮ ምግብ እየበላ ምናምን አይደል እንዴ ጃኒ? ይሆናል። ማን የሚመች ፉድ ሪቪው?
ይሄ ጓንት አድርጎ የሚበላው ማን ነው የሚባለው? እሱ ልጅ ስም የለውም። ማን ነው? ስሙን አናውቀውም እኛ። ጓንት ለብሶ መኪና ውስጥ ቁጭ ብሎ የሚበላው ገበታ እንበለው በቃ ገበታ ጎበዝ ናቸው። ግን ሀሪፍ ቦታ ያለው ማን ነው? ኤላ ነው። ኤላ ሪቪው እኮ ተዳብልቷል። ጃኒም አለው። ጃኒም ሀሪፍ በቃ ከዚህ ውስጥ ጃኒ ነው የምናውቀው። ጃኒም በቃ ጓንት የሚለብሰውን ሰውዬ ስሙን አናውቀውም ጋይስ። የሚበላው ምግብ ግን በዘንድሮ ፉድ እንትን ማለት ነው እንትኖች መሆን ነበረባቸው። ዴሊቨሪዎች ነበር ማለት ነበረባቸው። ማስገባት ነበረባቸው እነሱ። ቤስት ምድር ይወዳል ሚመር ቲክቶክ ከመጀመሪያ እንጀምር። ከዚህ ላይፍ ስታይል አላየንም አይደለ እንዴ? ይገባም ቦታ ቤስት ትራቭል አየን። ቤስት ሪቪው ኮንቴንት አየን። ቤስት ኢንፎርሜሽን ኮንቴንት የምን ኢንፎርሜሽን ነው ደግሞ? ኢንፎርሜሽን ኦኬ፣ ኢንፎርሜሽን በመስጠት ነው። ዜና ማን ነው? ብሩክ ኒውስ ነው መቼስ። እንዴ ይሄ ልጅ በጣም ነው የሚመቸኝ። ኢትዮ ማትሪክስ የሚለው ማርያም ኢትዮ ማትሪክስ ቢበላ ይመቸኛል። ሂስትሪ ነው። አሁን ላይ እንግዲህ ቲክቶኩን ያጨናነቁት ሙሴና ብሩክ ኒውስ ናቸው። እኔ ይሄ ነው የሚመቸኝ። አዲስ የመጣው ማለት ነው። አዲስ የመጣው ያበረታታችሁ እንጂ ማትሪክስ እንትናን እስኪ ተፋቷቸው ሙሴና ብሩክን። ብሩክ በቃ ሙሴ ባለፈው አመት በልቷል እንዴ? አሁን ደግሞ ብሩክ ኒውስ ወለ በእምነት ምናምን አታርጉት። ብሩክ ኒውስ ይብላ። ሌላ ደግሞ ማን ይሁን እኛ የሚመቸው ማለት ነው። ኃይለ አብ ይመቸናል እና ኢትዮ ማትሪክስ ከሶስት አንዱ ኢትዮ ማትሪክስ፣ ኃይለ አብ እና ብሩክ ኒውስ። አይኛ ከሁለቱም ውጭ እናርጋቸውና ብሩክ ኒውስንም ሙሴንም ትተን አዲስ የጀመሩትን ነው እንዴ? ብሩክ ኒውስም እኮ አዲስ ነው። ብሩክ ኒውስ ባለፈው አመት መች በላ አልበላም። ግን ደግሞ ብሩክ ኒውስ የጀመሩትና ኢትዮ ማትሪክስ እና ኃይለ አብ ከሁለት አንዱ። እኔ ኃይለ አብ ጋይስ ኢትዮ ማትሪክስ ለራሱ ይመቸኛል። ኃይለ አብ ጎበዝ ነው። ኦኬ ካየን ደግሞ ግን ሌሎችን ሳናያቸው እናቃቸው። ቤስት ስፖርት ኢንፎርሜሽን እንትና መሆን ያለባት ቤስት ኢንፎርሜሽን ያለች ናሆሚት አልታጨችም እንዴ? እሷልሽ ግን ናሆሚት መሆን አለባት። አልታጨችም ሲጀመር የለችም እንዴ? ለምንድን ነው ያልገባችሁ? ናሆሚት ኖ ይሄ ለሰው ልጅ የሰው ያስቀኛል። ጎስት ጎበዝ ነው። ያ ማለት እኔ ከልቡ ነው ስፖርትን የሚያስተዋውቀው። እንትናም ጎበዝ ነው። ፉትቦል ወርልድ የሚባለው ልጅ ጎበዝ ነው። በማስተዋወቅ ደረጃ ነው። ከሌላ እንትና በቃ አብዩኤል ማለት ነው። ይሄ አብዩኤል ነው። ኦኬ ያው ጎበዝ ነው። አብዩኤል መርጠናል ጋይስ። እሺ ግን ቤስት ኢመርጂንግ አዲስ እየወጡ ያሉ ቲክቶከሮች ማለት ነው። እሺ ቤስት ኢመርጂንግ አናቃቸው መሰጨርስ። እሺ ወደ ላይ ስቴጅ እንመርጣቸዋለን። እቺ ልጅ ትመቸኛለች። ቤቲ ቢምቦ እሺ ወደ ላይ ችግር የለም። እንመርጣን እንፈልጋለን። ታውቂያቸዋለሽ ወይ? እንትን ዶክተር ኢክራም አህመድ ኢቭን ዶክተር ኢክራም ለኔ ትመቸኛለች። ቤስት ኢመርጂንግ ደግሞ ወይኔ እንትና ፍርካስ ጋይስ የምር ጎበዝ ነው። በጣም በቃ ይመቸኛል የምር አንደኛ። እኛ ግን ስንቱን መረጠው እና ሎፍቲ ቦይስን ጎበዝ ናቸው የምር። እና ናቸው ስማቸው ሎፍቲ ቦይስ ናሆም ምናምን አለ። ግን የማውቀው እንትና ናዝራዊ አለ ታታ አለ። አሪፍ ነው። ሁሉም ጎበዝ ናቸው። እኛ ግን በማንት ማን ይሻላል ጋይስ? አንዱ በቃ እንትና አንዱ ይሁን። እንዴት ነው ግን የሚመረጠው? በስመ አብ ከባድ ነው አይደል? እኔ ተመቸኝ በቃ ኢትዮ ማትሪክስ ነው ቤስት ኢመርጂንግ። እንትና ፍርካስ ተውት ፍርካስ ይሁን። ፍርካስ ጎበዝ ነው። እኔ ዶክተር ኢክራም እሺ ፍርካስ ተመችቶኛል። ፍርካስ አላውቀውም። ኮሜዲያን እኮ ነው በጣም። እንትና ጋር ቀርቦ ነበር ወቸው ጉር ላይ ማለት ነው። በጣም ፈረኝ ነው። ኦኬ ፍርካስ ከዚህ በኋላ ያለው ስፖርት ኤንድ ፊትነስ ነው። እና ይመለከተን ብለን ነው በቃ። ማነው ስሙ ልጅ? አማድ ጎበዝ ነው። አማድ ሌሎች አይታዩም። አማድ በቃ ሌሎችም አናቃቸው። አማድ መጣና ይላሳ ቤስት ላይፍ ስታይል ኮንቴንት ላይፍ ስታይል ላይፍ ስታይል ነው። እናሷ
አስገቡኝ። እንትን አዶናይ የሚያሸንፈው እባክሽ። ቤስት ላይፍ ስታይል አዶናይ ግን ላይፍ ስታይል ያሳያል እንዴ? አይ እሱ በሞቲቬሽን ይመረጣል እኮ ሞቲቬሽን ላይ ይገባል። ቤስት ላይፍ ስታይል ጋብሪ ትመቸናለች። እሷ ትመረጥ። ጋብሪ አንደኛ ናት። ሂዊ ጎበዝ ናት። ሂዊ ሰለሞን። እነዚህ ካፕሎች ደግሞ ይሄም ጎበዝ ነው። ይሄ እሱ በእንትን ባክሽ በፉድ ሪቪው ነው በምናምን ይገባል። ኦኬ ጎበዝ ነው በጣም ሜክ በማድረግ ሚስልዩ ዊ ላቭ ዩ አይደል? አዎ በጣም ጎበዝ ነሽ። እና ማን አርግ እንዴ ሳምና ሊያም አሉ። በቃ ዮናስም አለ ጎበዝ ነው። ዮናስ ጋይስ ሁሉም ጎበዝ ናቸው። እንትና እግር ጥሎ ቤቷ እንዴት ነው የሚያምረው! ቤቷን እንዴት ነው የሚያምረው! በቃ እግር ጥሎኝ ነው ቤቷን ሳይሆን ሁሉ ጊዜ ላይክ እሷ ታሸንፍ። በቃ ጋይስ እግር ጥሎኝ እናርጋት። እግር ጥሎኝ ትመቸናለች። ቤቷ ቆንጆ ነው፣ አሪፍ ነው። አለቀ ያወጣች ጂም ቤስት ሜመር ማን ይመችሻል? ቤስት ሜመር ኦኬ። አንድ ጊዜ እዚህ ጋር ማን ነው? እምነት ሜም የሚል አለ። ፓትሮን ሌጀንድም አለ። ይሄ ፓትሮንም ጎበዝ ነው አይደለም? ሌሎችም አሉ ጎበዝ። ሁላችሁም ጎበዝ ናችሁ። ሜም ላይ ገባር ናችሁ ሁላችሁ። ያው ግን ፓትሮን ጨለልም ጎበዝ ነው በጣም። ሜም እምነትም ጎበዝ ነው። አይለታለሁ ማን ሜም እምነት ወር ደግሞ አይ ዶንት ኖ ማንኛው እንደሆነ አያስታውቁንም። ሁሉም ምክንያቱም ፕሮፋይላቸው አንድ አይነት ነው እና በቃኛ ለየት ያለ እንደውም ፕሮፋይል ያለው ምናምን ነገር ፓትሮን እንደ ፓትሮን እስኪ ለየት ያለ ፕሮፋይል ተጠቀሙ ማለት ይሄ አይ ሁሉም ያስታውቃል። ግን ፓትሮን በቃ ፓትሮን ነው የሚባለው። አላውቅም ብቻ መርጣና እስኪ ላይቭ ስትሪም በቃ ከዚህ ውጭ ያለው እናንተ እዛው ማየት ትችላላችሁ። ስትሪም ማይተናል እኮ አላየንም እንዴ? ኦኬ ያው ፍራይዴ ያሉ ነጃኒ፣ ጆሲ፣ ናሆሚ እንዴ ኪያ አለች። አንቺ ኪያ ማነች? እቺ ልጅ ከማንም ብዙም ፎሎወር ምናምን ብዙም እይታ የላትም። ፎሎ ታደራርጋለች ምናምን ኪያ የምትባለው 2 ሚሊዮን ታውቃለች። በጣም ጥሩ። እኔ ዮናታን ማቃት ኪያ ከሆነች ነው። ሌላ ኪያ ካልሆነች አይደለም። ላይቭ ስትሪም ዮናታን ብዙ እንትን የለውም። በሌላው አይደለም። ያንቺ እኮ የራስሽን ነው ምረጭ። ኦኬ አንቺ የራስሽ ከሆነ ናሆም ጎበዝ ነው። ፍራይዴይስም ጎበዝ ናቸው። በቃ ናሆም ጎበዝ ነው ለኔ። ዮናታንም ደስ ይለኛል። እንትናም ጎበዝ ነው ባይዘው ኮሜዲያን ቡርሳ ይመቸናል። ጎበዝ ነው። ሞቲቬሽን በቃ ማን ነው ታወቀን። ይሄ ሞቲቬሽን አዶናይ የሚበላው ሰግጥ በቃ ይሄን ይመስላል ጋይስ። ሰግጡ በያላችሁ። መልካም ቀን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቻው ባይ።